የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያለነው በታላቁ ጾም የረመዳን ጾም ላይ ነው ያለነው። በዚህ የጾም ወቅት ከተሰሙ ደስ የሚሉ ወሬዎች መካከል አላህ ፈቅዶ ከካንሰር ተፈወሰች። ማን ወደዚህ ሞቅ አድርጋችሁ ጋብዟት እስኪ። ሰይፉ በኢቢኤስ እንደቀጠለ ነው። ሄው እንግዲህ ግብዣዬን ተቀብላ እዚህ መታለች። ለአፍሮን እንዴት ነው አቀባበል? ሰላም ነው ወይ? እንዴት ነሽ? አለን አልሐምዱሊላህ ደህና ነኝ። ዋው ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ባሳለፍነው ሳምንት ወሬው ያንቺ ጉዳይ ብቻ ነበርና በጣም አስደሳች ነው። አፍናንን ግን ይሄው አላህ ፈቅዶ ድና እዚህ ቁጭ ብላ እያወራች ነው። መጀመሪያ እሱ እውነት ነው ወይ ነው? እውነት ነው ወደስ ካንሰር ብዙ ጊዜ ሰማለሁ። ያው ሲገል ወሬው በጣም ገንደገዳይ ብቻ የመታሰብ ነገር አለው እንጂ በጊዜ ከተገኘ ወይም ደግሞ እንዲህ ፈጣሪ ሲፈቅድ መዳን አለና ያንቺ እንዴት ሊሆን ቻለ? በፈጣሪ ፍቃድ አይደለ? አዎ አላህን አመስግኑላት። ምን ነበር ያመመሽ? እኔ የአጥንት ካንሰር። የአጥንት ካንሰር? አዎ የአጥንት ካንሰር ነው። ስቴጁም ስቴጅ 4 ነው። ስቴጅ 4 ማለት እኮ የመጨረሻ ስቴጅ። የመጨረሻው ግን ይዳናል አልሐምዱሊላህ። ይዳናል። በምን አጋጣሚ ነበር የአጥንት ካንሰር እንዳለብሽ ያወቅሽው? ከስራ ወደ ቤት ስገባ ወድቄ ትንሽ ህመም ነገር ነበረው። ቼክ ሳደርግ ወደ ኤምአርአይ ምናምን ነገር እንትን ስል ያው የአጥንት ካንሰር ነው አሉኝ። እኔ ዛኔ የአጥንት ካንሰር እንዳለ አላቅም ነበር። ብለድ ካንሰር እና ጡት ካንሰር ምናምን ነበር የምናውቀው። የአጥንት ካንሰር እንዳለ አላቅም። ከዛን ካወቅኩኝ በኋላ ኬሞቴራፒ ማለት የካንሰር መድኃኒት ነው። ላይክ ስፖርት መስሎኝ ነበር። ለካ መድኃኒቱ ነው። እግር መቆረጥም አለ። እኔ በስፖርት ብቻ ምድን በቃ ሮጬ ምናምን ነገር ማስተካከለው መስሎኝ ነበር። ግን እዛ ባን ነበረኝ። ከዛም በቃ እግርሽም ይቆረጣል ተባልኩኝ። ከ2 አመት በፊት ማለት ነው። ይቆረጣል ግን ኬሞቴራፒ መውሰድ አለብሽ። አይ እግሬም አይቆረጥም ኬሞ ወስዳለሁ። ከኬሞ በኋላ ሂደቱን እናያለን። እኔ በተአምር አልቆረጥም ብዬ ነበር። የዛሬ 2 አመት ህንድ ሀገር ሄጄ ታከምኩ። የመጀመሪያው ጊዜ ነው። ከዛን ልክ እዛ ሄጄ ስታይ እግሬን በቃ ሴፍ አድርጉልኝ አቆዩልኝ። በቃ መራመድ እፈልጋለሁ። መሮጥ አልጠገብኩም። ሮጬ አልጠገብኩም። ፕሊስ በእናታችሁ እርዱኝ ምናምን ነገር ብያቸው በርብርብ ልክ እዛ ሄጄ ስታይ እሺ ይቻላል ተባልኩኝ። እግርሽን ሴፍ እናደርጋለን ግን እዚህ ጋር አሳዛኝ ነገር ልነግርሽ ነው አለኝ። ምንድነው? ከእግርሽ ዘሎ ወደ ሳምባሽ ወጥቷል ካንሰሩ። ስለዚህ ሳምባሽም ቀኝ ፓርት መውጣት አለበት። ይበቅላል፣ ቀኝ ፓርት ግን መወገድ አለበት ተባልኩኝ። በአንድ ቀን የ12 ሰዓት የሚፈጅ ሰርጀሪ ተሰራው ማለት ነው። እሺ ብዬ ወሰኝ ማለት ነው። በቃ የመዳን ጉጉቴ ከዛን ቀን ጀምሮ በቃ ይሆናል እድናለሁ። ፈጣሪ ነው በቃ ፈጣሪን አምናለሁ። ከፈጣሪ በታች ሰበብ እናንተን አደርሳለሁ። ፈረምኩ በቃ 5 ቀን አትነቂም ብሎኝ ነበር። ምክንያቱም የ12 ሰዓት የሚያክል ሰርጀሪ ነው የተሰራው እግርም ሳምባም። ስለዚህ ለ5 ቀን ፈርሚ አትነቂም ኮማ ውስጥ ነው ተባልኩኝ። እሺ ብዬ ፈረምኩ። እኔ አላህዬን ይዤ ማዘርም በጣም ፈርታ ነበርና አላህዬን ይዤ ፈረምኩ። ልክ ከፈረምኩ በኋላ 12 ሰዓት ሲያልቅ ሰርጀሪው አልቆ ልክ ወደዛኛው ፍራሽ ላይ አድርገውኝ ወደ ሌላ ክላስ ሲወስዱኝ ነቀውኝ።
ደነገጡ። እንዴት በዚህ አጭር ጊዜ ነቃች ብለው ነው? በጣም 5 ቀን ነው እነሱ የሰጡኝ። እሺ በቃ ከዛም በኋላ ይቻላል ማለት ጀመርኩ። በቃ መጠንከር መበርታት ጀመርኩ። አልহামዱሊላህ በዚህ ቀን በቃ አላህን አመስግኑላህ። ፎቶ ላይ ያየው ነበር እግርሽ በታመመበት አጋጣሚ። ይሄን ጊዜ ታስታውሻለሽ? መቼ በቅርብ ነው? 3 ወር በፊት ሴፍ አድርጌው 1 አመት ከካንሰሩ ጋር ኬሞቴራፒ በቃ ውሰጂ ተብዬ ወደ ኢትዮጵያ ተላኩኝ። እሺ ኬሞ ደግሞ ምንም ምላሽ ስላልነበረው ተመልሶ መጣ ካንሰሩ ተመልሶ መጣ። እንግዲህ 2 ሚሊዮን ምናምን አውጥቼ ማለት ነው ታክሜ ወደ ኢትዮጵያ ከገባው መድኃኒቱን ከጨረስኩ በኋላ ቼክ ይደረጋል በየ3 ወሩ ካንሰሩ ምን ደረጃ ላይ ደርሷል የሚለው እግሬ ላይ ተመልሶ መጣ። የዛሬ አመት ማለት ነው የዛሬ 2 አመት ነበር እግሬን የተሰራውት። የዛሬ አመት ደግሞ ልክ ቼክ ስናደርግ ካንሰሩ በቃ ከቁጥጥራቸው ውጪ እንደሆነና 3 ወር መቆየት እንዳለብኝ የተነገረኝ 3 ወር ብቻ እና ያቺን 3 ወር ኬሞቴራፒ ማንሰጥሽን ቤት ቁጭ ብለሽ ራስሽን ተንከባከቢ ነበር የተባልኩት።